ትናንት ጀምረ ነው የመጀመሪያ ቪዲዮ ላይ ያቆመው። ስለዚህ ፓርት 2 ኦስቲዮአርትራይቲስ ፕሪቨንሽን ኤንድ ትሪትመንት ያው እንዳልኩት ምንድን ነው መከላከሉ ላይ ነው የምናተኩረው። ስለዚህ ሙቭመንት ኤክሰርሳይዝ ማድረግ ነው አንደኛው። ሁለተኛው ዌት ሎስ ነው። ዌት ሎስ ሪዝኖቹን ተናግሬያለሁ መጀመሪያው ቪዲዮ ላይ። እንዴት ዌት ክብደታችን ለምን ዌት ሎስ እዚህ ጋር ትኩረት የሰጠሁት ምንድን ነው በተለይ ውጭ ሀገር ላይ 40% የሚሆነው ፖፑሌሽናችን ኦቨርዌይት ነው። ዌት ሎስ አንደኛ ጆይንቶችን ኮምፕረስ በማድረግ ፊዚካል ኢንጁሪ ኮምፕሬሽን መካኒካል የሆነ ኢፌክት አለው። ሁለተኛ ደግሞ ከፋት የሚገኙ አንዳንድ ኢንፍላማቶሪ ሰብስታንሶች አሉ ጆይንቱ እንዲቆጣ የሚያደርጉ ማለት ነው። እንዴት አድርገን ነው ክብደታችንን የምንቀንሰው የሚለው ላይ ስንመጣ ያው ካሎሪ ዴፊሲት ነው የዌት ሎስ ዋናው ነገር ምን ማለት ነው። በቀን የሚያስፈልገን አለ። ስለዚህ በቀን ከሚያስፈልገን ውስጥ ኢንቴካችንን መቀነስ እና እንደገና ደግሞ የምንመገበው መቀነስ በተለይ ለምሳሌ ሎው ካርብ የሆኑ ዳይቶችን በመመገብ የካሎሪ መጠናችን መቀነስ ይቻላል። እንደገና ደግሞ የገባውን ደግሞ ማቃጠል። ስለዚህ ዳይት ፕላስ ኤክሰርሳይዝ ስቲል ዌት እንድንቀንስ ያደርገናል ማለት ነው። ምን አይነት ምግብ መብላት አለብን? ኢትስ ጀስት ላይክ የምታውቁት ነገር ከሆነ ጉግል ማድረጋችሁ ማየት ይቻላል። ሜዲትራሊያን ዳይት የሚባል አለ ወይም ዳሽ ዳይት የሚባሉ አሉ። ኢትስ ሞር ኦፍ ምንድነው ሪኮመንድ የሚደረገው ላይክ ፕላንት ቤዝድ የሆኑ ምግቦች ናቸው። ያ ማለት ሆል ግሬን የሆኑ ቬጂቴብል። ስለዚህ ሞር ፕላንት ቤዝድ ስጋን የቀነሰ ሞር ፕላንት ቤዝድ ምግቦች ናቸው ማለት ነው። እነሱ ላይ በዲቴል መግባት አያስፈልግም። ለምን በአብዛኛው ሌላም ዲስከስ የምናደርግ ከሆነ የሜዲትራሊያን ዳይት ቤኔፊቶችን ማየት እንችላለን። ጤነኛ የሆነ ፋት፣ ጤነኛ የሆነ ፕሮቲን፣ ጤነኛ የሆነ ሌላ የምግብ ሶርሶችን መመገብ ይኖርብናል ማለት ነው። ስለዚህ ይህንን ስናደርግ ምንድነው ቃስ ብለን ዌት ሎስ ታርጌት እናበጃለን። ላይክ በመጀመሪያው ለምሳሌ 4 ወር 5% ኦፍ አወር ዌት እንድንቀንስ ፕላን እናደርጋለን። ከ6 ወር እስከ 1 ዓመት ባለው ደግሞ 10%። ስለዚህ ሰዎች 10% ሲቀንሱ ብዙ የፔኑ ሲቪሪቲ በሪሰርቾች እንደሚቀንስ የተረጋገጠ መረጃዎች አሉ። ስለዚህ ይህንን ታርጌት በማድረግ ዌታችን እንቀንሳለን ማለት ነው። ሌላ ከዳይት ምን አይነት ዳይት እንብላ ሞር ትኩረት። ስለዚህ ፕላንት ቤዝድ ሆል ግሬን ሎጊም ብያለሁ። ከዚህ በተጨማሪ ደግሞ ስፔሲፊካሊ እናተኩር ከተባለ ለምሳሌ ከፍራፍሬዎች ለምሳሌ ቼሪ፣ ስትሮቤሪ፣ ፖማግራኔት ምናምን የሚባሉ እነዚህን ምግቦችን በምንመገብበት ታይም ዊ ገና ጌት ላይክ ቪታሚን ሲ እና ሌላ አንቲ ኢንፍላማቶሪ የሆኑ ፍላቮኖይዶችን እናገኛለን። መቆጣቱን የሚቀንሱ ነገሮች ኮንተንት ስላላቸው ማለት ነው። ከዛ በተጨማሪ ደግሞ እንደዚሁ መቆጣቱን የሚቀንስ ነገር ለምሳሌ እነዚህ ኤሴንሻል ፋቲ አሲድስ ለምሳሌ ኦሜጋ 3 የምንላቸው እነሱንም በምግብ ወይም በሰፕሊመንት ሊሆን ይችላል እነዚህ ነገሮች የምንወስደው እና እነሱ ላይ ምግባችን እናተኩራለን። ሰዎች ምንድነው እነዚህ የማስታገሻ መድኃኒቶች እንዳልኳቸው ሳይድ ኢፌክት አላቸው። ስለዚህ በተለያየ ጊዜ ምክንያት ሰዎች የማይወስዱ እነሱን መድኃኒቶች ወይም ደግሞ ሌላ ኦልተርናቲቭ ኦፕሽኖችን ሰዎች ይፈልጋሉ። ስለዚህ ከነዚህ ኦልተርናቲቭ ኦፕሽኖች ውስጥ ዳይት አንደኛው ነው ማለት ነው፣ ምግብን በማስተካከል። ሁለተኛው ሰፕሊመንቶች አሉ። ለምሳሌ እነዚህ ግሉኮሳሚን፣ ኮንድሮቲን እና ኤምኤስኤም የሚባሉ አሉ እና ሪከመንድ የሚደረገው ሞር ኦፍ እነዚህ ኮምባይንድ ሆነው ሞር ኢፌክት ይኖራቸዋል ነው። በኢፌክቲቭነስ ለምሳሌ ኢፌክቲቭነስ ስንል ህመም በመቀነስ ይህንን ስቲፍነሱን በመቀነስ እና ሰዎች ሞር እንቅስቃሴ እንዲያደርጉ የሚያግዛቸው ማለት ነው። እነዚህ 3 ነገሮች ስንለካ ሞር ኦፍ ከነዚህ ከኦልተርናቲቭ ከምንድን ነው የሚባለው ከመድኃኒቶች ውጭ ያሉ ኦፕሽኖች ለምሳሌ ሰፕሊመንት አንደኛው ነው። ግን ከሰፕሊመንትም በላይ ደግሞ ሞር ለዚህ የሚጠቅሙ ለምሳሌ እርብስ ከፕላንት የሚሰሩ ሰፕሊመንቶች አሉ። እነዚህ ለምሳሌ ላይክ ቱርመሪክ ማለት እርድ ማለት ነው። ከእርድ የተሰሩ ሰፕሊመንቶች አሉ። ሌላኛው ደግሞ ላይክ ቦሲቬሊያ የሚባል ሌላም አለ እርብ። ስለዚህ እነዚህ ነገሮች ምንድነው ሞር ሳይድ ኢፌክታቸው ያንሳል። ልክ እንደ የአጥንትን የመገጣጠሚያ መቆጣቱን ካልም ያደርጉልናል ማለት ነው። ከዚህ በተጨማሪ ሌላ ኦፕሽኖች አሉ። ለምሳሌ ሞር አቮካዶ እና ሶይ ቤዝድ የሆኑ ሰፕሊመንቶች አሉ። ኢንዛይሞች አሉ ላይ ብሮሚዮሊን እና የሚባሉ። ስለዚህ እነዚህን በመጠቀም ሰዎች በተለያየ ሪዝን ምክንያት መድኃኒት አንወስድም ካሉ እነዚህ ኦፕሽኖች ስፔሻሊ ላይክ ኤንኤስኤድ ለማስታገሻዎቹ እንደሚሰሩት እንደውም ከዛም የተሻለ ህመምን የመቆጣጠር ፋንክሽናሊቲ የመጨመር እና ስቲፍነስን የመቀነስ የተረጋገጡ መረጃዎች አሉ ማለት ነው። ስለዚህ በእንደዚህ ወይ ከክኒን በተጨማሪ ሌላ ኦልተርናቲቭ ኦፕሽኖችም እንዳሉ ሰዎች እሱን በመጠቀም በሎንግ ተርም ላይክ እርሊ ከመጡ ፕሮግረስ እንዲያደርግ ማድረግ ይችላሉ ማለት ነው።